ሁላችንም የመጣ ነው ድምጻችንን በአንድነት ለማሰማት ነው አልহামዱሊላህ በጣም ደስ የሚል ነገር ነው ያየነው ሁሉም እንዴት ነው በቃ አወሊያን ሙሉ በሙሉ ተቀረማመታት ነው ምለው እኔ እና እንዴት ነው ይሄንን በመምንለው አወሊያ የሁሉም የህዝብ ነው የሙሽ የአዲስ አበባ ህዝብ ብቻ የኢትዮጵያ ሙሉ ህዝብ ነው ሞር የበለጠ ውስጣችንን ነስተውታል ባደረጉት ነገር በጣም ልባችን በጣም አዝነናል አሁንም አላሁ አክበር አላሁ አክበር አላሁ መንግስት እንዲሰማን እንፈልጋለን ባለፈው ተማሪዎች እዚህ ሲቃጠሉ በረሃብ በፀሐይ ያ ሁሉ ነገር አልታየላቸውም መልሶ ግን ያቀረቡት ግን ተሻሽሎ ወይ ይባስ ሆኖ ነው የመጣው እና ይህ ነገር በጣም መታየት አለበት ሁላችንም እንጠይቃለን ተሰብስበን እንዲሁም የአህባሽ ጉዳይ አንፈልግም እነሱ በግድ እንዲሳነብን አንፈልግም ማንም ከተያዘ እኛ መሳሪያ አይደለም ተክሲራ ነው የሚመልሰው ሁሉንም ነገር እንመልሳለን ምንም እንፈራው ነገር የለም እኛ ሰላምን እስከፈለግን ድረስ ሰላምን ይዘን እኮ ነው የምንንቀሳቀሰው ኢንሻአላህ ስኬት ነውና ሁላችንም ወደ ኋላ ሳንሸሽ በአንድነት ወደፊት መራመድ አለብን ነው የሚለው ኢንሻአላህ ቢስሚላህ አሰላሙ አለይኩም አወሊያ ተማሪዎች አወሊያ የምንመጣው ከተለያየ ከሩቅ ቦታ ጭምር የምንመጣው ትምህርትን ለመማር ወይም ለአንድ ጉዳይ ብቻ ሳይሆን ነገሮችን ከዲናችን ጋር ለማስሄድ ነው ችግር የለውም እኛ ትምህርት ያስቁሙን ኮሌጁም ሁሉም ነገር ይዘጋ 1 አመት 2 አመት ነው ጉዳያችን አሁን እኮ የመጡብን በትምህርት በሆነ ነገር ሳይሆን በኢስላም ነው በኢስላም እኛ ደግሞ በሃይማኖታችን በኢስላም አንደራደርም ማለት ታውቃላችሁ እዚህ መጅሊስ አወሊያን የተረከበ ጊዜ የመጅሊሱ ዋና ፕሬዝዳንት ምን እንዳሉ የውሃብዮች መፈጠያ የሆነውን አወሊያን አፈራረስ ነው ነበር ያሉት አወሊያ ምን ያደረገ ነው የሚፈራርሰው አወሊያ ከሞት የሚባልለት ድርጅት ነው ሰዎች እዚህ ይወለዳሉ እዚህ ኖረው ተምረው እዚሁ ሰርተው እዚሁ ሞተው ጀናዛ ተሳድበው የሚቀበሩበትን ድርጅት ምን ስለሆነ ነው የሚፈራርሰው ሁላችንም እናውቃለን ፕሮፌሰር ሪቻርድ ሃካ የሚባለው ሰው የኢትዮጵያ ውስጥ መጥቶ ምንድነው ከሙስሊሞችና ከመጅሊስ ጋር ተደራድሮ ሄደው መጅሊሶች ማለት እኮ የሁዳዎች ጋር ተደራድረው እኛን ሊሸጡን ነው ስለዚህ አንድ ጊዜ ስለተጠራ ወይ ለመስገድ መምጣት ሳይሆን ውጤት ላይ ሳንደርስ ከዚህ መውጣት የለብንም ሳምንትም ይቀጥላል ውጤት እስከምናገኝ ድረስ ከዚህ አንንቀሳቀስም ውጤት ላይ እናደርሳለን አሁን ከሆነ በዘካ ጉዳይ ላይ ሰሃቦችና የተገለጽ ተሰለም ሲሞቱ ብዙ ሰዎች ዘካ ላይ መጨቃጨቅ ጀመሩ ዘካ አንሰጥም አሉ አቡበከር ብቻቸውን የዘካን ጉዳይ ሰሃቦች ጭምር ይህ ጉዳይ ይቁም ለዘካ ብለን ሙስሊሞችን አንጋደልም ባሉበት ጊዜ ምንድነው ያሉት አቡበከር 60 አመትና ከዛ በላይ ያሉበት ሰዓት ላይ ማለት ነው እኔ እያለሁ ከኢስላም ላይ አንዲት ነገር አይቀነስም ይሁሉ ወጣት ይሁሉ ሰው አለበት በፍጹም ከኢስላም ላይ ምንም ነገር ሊቀነስ አይገባም አላህን ምን እንለዋለን አንድ እናታችን አጠገባችን አሉ እኔም የራሴ እናገራለሁ እያሉ ነው ሰማት አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እናታችን ይናገሩን አትቀጥላላችሁ እናንተ ሰዎች ምን ላይ ነው ያለነው አይሰማም ይሰማል ነገር የአክባሽ የሚሉት ነገር የእያንዳንዳችን ቤት ለሚያቋቋው ምን ይመስለናል እናንተ ሰዎች ምን እንመስላለን ይሄ መጅሊስ የሚሉት ነገር ያለ ጩኸታችን ወደ አላህ ጋር ይድረስ
أكبر الله أكبر الله أكبر